ትንሣኤ ማለት መነሳት፣ መንቃት፣ መውጣት የሚል ትርጉም ይኖረዋል። ትንሣኤ ክርስቶስ አንድ ሆኖ ሳለ ለምንድን ነው ዳግም ትንሣኤ የተባለው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም። ልዑል አምላክ የሚወዳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሁላችሁም ለእግዚአብሔር ባለ ፍጹም ሰላም እንደምን አደራችሁ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ መሰረት የዳግማዊ ትንሣኤ በዓል ላይ እንገኛለን። ከዚህ ዳግማዊ ትንሣኤ ከሚለው ቃል ተነስተን አንዳንድ ሀሳቦችን እያነሳን ቆይታ እናደርጋለን። የተያያዙ ጥያቄዎችንም በዚያው እናያለን ማለት ነው። ዳግማዊ ትንሣኤ ማለት በቃል የቃል ትርጉሙ ዳግመኛ ትንሣኤ ማለት ነው። ግን ይህን ከማየታችን በፊት ትንሣኤ ማለት ነው ማለት ነው የሚለውን መመልከት እንሞክራለን። ትንሣኤ ማለት መነሳት፣ መንቃት፣ መውጣት የሚል ትርጉም ይኖረዋል። ይሄ የቃል በቃል ትርጉሙ ሆኖ በምስጢራዊነቱ ግን የክርስቶስን ሙስና መቃብርን አጥፍቶ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በኃይልና በስልጣን እንዴት እንደተነሳና የትንሣኤያችን በኩር እንደሆነ የምናስብበት ታላቅ ክርስቲያናዊ በዓላችን ነው ማለት ነው። በዚህ የትንሣኤ በዓል እንግዲህ ብዙ ክዋኔዎች ተከናውነዋል። የትንሣኤው ዜና በምን አግባብ ለደቀ መዛሙርቱ እንደደረሰ በትንሣኤው ዕለት የተነገረና የተማርነው ነው ማለት ነው። ስለዚህ ዛሬ ያለነው ከዳግም ትንሣኤው እንደመሆኑ መጠን ትንሣኤ ክርስቶስ አንድ ሆኖ ሳለ ለምንድን ነው ዳግም ትንሣኤ የተባለው የሚል ጥያቄ ይነሳል። ክርስቶስ እውነት ነው የተጸነሰውም፣ የተወለደውም፣ የተጠመቀውም፣ የተሰቀለውም፣ የሞተውም፣ የተነሳውም አንድ ጊዜ ነው። ለድርጊቶቹ ሁሉ ሁለተኛነት የላቸውም። ነገር ግን ዳግም ትንሣኤ ለምን ተባለ ሲባል በትንሣኤው ታሪክ እንደተረዳ ነው። በትንሣኤው ዕለት ደቀ መዛሙርት ተሰብስቦ በዝግ ቤት በነበሩ ጊዜ እነሱ ጋራ ያልነበረ ለተልእኮ የወጣ ሐዋርያ እንደነበረ ይታወቃል። ይህ ሐዋርያ ቅዱስ ቶማስ ይሰኛል። ይህ ቅዱስ ቶማስ በወቅቱ በማርያም መግደላዊት አማካይነት የጌታችን የመድኃኒታችን የኢየሱስ ክርስቶስ መነሳት ሲበሰር ለደቀ መዛሙርት እሱ በቦታው አልነበረም። ነገር ግን የነበሩ ደቀ መዛሙርት የክርስቶስን መነሳት በዚህች እናት አማካይነት ተነግሯቸው ሄደው አረጋግጠው በደስታ ሆነው በዝግ ቤት ሳሉ ይኸው ሐዋርያ በሳምንቱ እነሱ ወዳሉበት እንደመጣ መጽሐፍ ቅዱስ ይነግረናል። ለዚህ ጌታችን በተነሳ በስምንተኛው ቀን ከጓደኞቹ ከደቀ መዛሙርቱ ሄዶ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ጉዳይ እንዴት ሆነ የሚል ሀሳብ ሲያነሳ እሱማ እንደተነገረው ወይም እንደተባለው ተነስቷል ብለው ሲነግሩት በእርሱ በኩል ጥርጥር ነግሷል። እንዴት ሊሆን ይችላል? በዚህ ሀሳብ መሰረት ደቀ መዛሙርቱ እነሆ ተነስቷል ብለው ሲመሰክሩ እሱ ግን ባለመኖሩ ምክንያት ይህ ነገር እንዴት ሊሆን ቻለ? ላምን የሚችለው ነገር አይደለም የሚል ሀሳብ እና ክርክራዊ ጉዳይ እንደነሳ ይታተታል። በዚህ ጊዜ
ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዚህ ደቀ መዝሙር ልክ ለደቀ መዛሙርቱ ለሌሎቹ በታየበት መልክ ሊገለጥ ወደደና በመጀመሪያ ለደቀ መዛሙርቱ በተገለጠበት አግባብ መጀመሪያ ለደቀ መዛሙርቱ እንዴት እንደተገለጠ ይታወቃል። ያንኑ ቃል ሳይቀይር በዮሐንስ ምዕራፍ 20 ከቁጥር 19 ላይ እንደምናገኘው ስለ ቀዳሚው ትንሣኤ ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን ብሎ እንዳላቸው ሁሉ ይህ ቃል በማርያም መግደላዊት አብሳሪነት የተነገረው ትንሣኤ እውን የሆነበት ያውቃለሁ። ይህንኑ ቃል በዚሁ ምዕራፍ ላይ ቁጥር 26 ስንመለከት ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን። ያንኑ ቃል ሳይቀይርና ሳይለውጥ ለደቀ መዛሙርቱ በዝግ ቤት ነው የገባው። በዝግ ቤት በመግባቱ ጌታ መሆኑን አውቀዋል፣ ተረድተዋል። በዝግ ቤት የሚገባ ከጌታ ውጭ ሌላ የለም። እንደገና እነዚህም ይሄ የተጠራጠረውና ጥርጥር የነገሰበት ደቀ መዝሙር ባለበትም በዚያው መልክ በዝግ ቤት ሳሉ በዚያው ዝግ ቤት ገብቶ ሰላም ለሁላችሁ ይሁን ብሎ ደቀ መዝሙሩ ቶማስን ግን ያመንክ እንጂ ያላመንክ አትሁን፣ ተጠራጣሪ አትሁን፣ ሳያዩ የሚያምኑ ብፁዓን ናቸው የሚል ቃል ተናግሮ የተወጋ ጎኑን እትራቱን ጎኑን የተወጋበትን እትራቱን የእጁን የእግሩን አሳይቶ ዳሰህ አረጋግጠህ ማየት መረዳት ትችላለህ፣ ነገር ግን ሳያዩ የሚያምኑ ብፁዓን ናቸው ብሎ እንዳለውና በዚሁ ላይ እንዲህ በሚዳስስበት ጊዜ በዕለቱ ተአምር እንደተደረገ በመተርጉማን ደረጃ የሚነገር ታሪክ እንዳለ ያስታውሳል ማለት ነው። ስለዚህ ዳግም ትንሣኤ የተባለው ዋነኛ ምክንያቱ ለደቀ መዛሙርቱ በታየበት አግባብና ሁኔታ ለተጠራጣሪው ለቅዱስ ቶማስ ያስተምረው ዘንድ ሁለተኛ በዚያው አግባብ የተገለጠበት ዕለት ስለሆነ ዳግም ትንሣኤ ሊባል ችሏል። በዚህ መሰረት ቅድስት ቤተክርስቲያናችን ምንም እንኳን የዕለቱ ታሪክ ይሄ ቢሆንም ሙሉ ቃለ እግዚአብሔርን በሙሉ የትንሣኤን ቃለ እግዚአብሔር እንዲደርስና ምንባባቱ ሁሉ በቅዳሴ መካከል የሚነበበው ምንባብ በሙሉ በትንሣኤ ዕለት የተነበበው እንዲሆን በማድረጋቸው ዛሬ እንደ ትንሣኤ አድርገን እናከብራለን። ስሙን ዳግም ትንሣኤ አለው እንጂ አጠቃላይ የሚነበበው ምንባብ ስርዓተ አምልኮ በሙሉ የትንሣኤ እንዲሆን ተወስኖ በዚያ ልክ ያለ መሆኑን እናስተውላለን ማለት ነው። ስለዚህ ዳግም ማለት ሁለተኛ ማለት ነው፣ ድጋሚ ማለት ነው። ድጋሚ የተባለው ከዚህ አንጻር መሆኑን መረዳት እንዲቻል። ሌላኛው ጥያቄ ከዚህ ጋር ተያይዞ አሁን ባለው ነባራዊ ሁኔታ የተቃኘ ጥያቄ አለ። ከታላቁ መከራ ወይም ደግሞ ሕማማት በኋላ ወደ ታላቁ ደስታ በአንድ ጊዜ የሚሆነው ሽግግር ትርጉሙ ምንድን ነው የሚል ጥያቄ ነው። እንግዲህ ይህ ጥያቄ በየዓመቱ በማስታወሻነት የምናስባቸው ሰሙነ ሕማማት የሚባሉ ቀናት የዓመተ ፍዳ፣ የዓመተ ኩነኔ መታሰቢያ ዕለታት እንደሆኑ ቅድስት ቤተክርስቲያናችን ታስተምራለች። እንደሚታወቀው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጾም 40 ቀን መሆኑ የታወቀ እውነት ነው።
ነገር ግን ሊቃውንተ ቤተክርስቲያን አባቶቻችን ለዚህ ጾም መግቢያም መውጫም እንዲኖረው ስርዓት ሰርተውለታል ማለት ነው። መግቢያውን ጾመ ሕርቃን አድርገዋል። መውጫውን ደግሞ ሰሙነ ሕማማት ብለው አስቀምጠዋል። ስለዚህ ይሄ ጾም አብይ መሆኑን የምናረጋግጠው ሌሎች አጽዋማት በሙሉ መግቢያና መውጫ የላቸውም። መግቢያቸውም የራሳቸው ነው፣ መውጫቸውም የራሳቸው ቁጥር ነው። የጾመ ኢየሱስ ግን በዚህ ልክ አይደለም። መግቢያም አለው መውጫም አለው። ክብሩ በዚህ ከፍታው በዚህ ከሌሎቹ አጽዋማት ይለያል ማለት ነው። በዚህ መልክ ሰሙነ ሕማማት የምንለው ጾም ለምን ተጾመ ከተባለ የ5500 ዘመኑን ለማሰብ ነው። ምኑ ነው የሚታሰበው ከተባለ የመጣው በሰው ልጅ ምክንያት በሰው ልጅ ስህተት ምክንያት የመጣው በሰው ላይ የታወጀው ፍዳና መከራና ይህንን ፍዳና መከራ ደግሞ እንዴት እንዳሳለፈው በዚህ ፍዳና መከራ ውስጥ ምን አይነት ተስፋ እንደነበር ያንን ተስፋ ሰዎች በምን አግባብ ይጠባበቁት እንደነበር ምን አይነት ትንቢቶች እንደተተነበዩ ያ ትንቢት በምን አግባብ እንደተፈጸመ አጠቃላይ ከድቀተ አዳም እስከ ስቅለተ ክርስቶስ ድረስ ከትንሣኤ ክርስቶስ ድረስ ያለውን ሁነት የምናስብባቸው ናቸው። ያ በመሆኑ በእነዚህ ቀናት ግብረ ሕማማት ሰሙነ ሕማማት ነው ስያሜው። ግን የሚነበበው መጽሐፍ ደግሞ ተለይቶ እስትግቡ የሆነ መጽሐፍ በቅድስት ቤተክርስቲያናችን ሊቃውንት የተዘጋጀ ከሐዲሳትም ከብሉያትም የተውጣጣ ግብረ ሕማማት በተሰኘ ስያሜ የሚጠራ መጽሐፍ ሲነበብ ቤተክርስቲያን ክፍት ሆና ስትውል በየሰዓታቱ በሰዓት የተለካና የተመጠነ ምንባብ እየተነበበ ሲተረጎም የሚውልባቸው ናቸው። በእነኚህ ምንባባት የምንረዳው በአዳም በደል ምክንያት የመጣው በደል ምን ያክል እንደሆነና ይህንን በደል ለመደምሰስ እና ለማጥፋት የመጣው ዳግማዊ አዳም ክርስቶስ ደግሞ ምን ተግባራትን በምድር ላይ ተገልጦ እንዳደረገ የምንማርበት ሳምንት ነው። ያም ሆኖ ይህ እነዚህ ቀናት የሚያስታውሱን በጥቅሉ በዚህ ሳምንት ውስጥ ጾምነቱም ይለያል። ፀሐይ እስኪገባ ድረስ የሚጾም ጾም መሆኑ ተወስኖለታል። ይህ ብቻ አይደለም፣ መስቀል መሳለም አይቻልም። እንዲሁም መሳሳምን የማይቻልበት ሁኔታ አለ። መልካ መልክ አይደገምም። እንዲህ አይነት ስርዓቶች ሁሉ ያሉት ነው እና ይሄ ለምንድን ነው ተብሎ ሲታሰብ እነዚህ ቀናት የዓመተ ፍዳ የዓመተ ኩነኔ መታሰቢያ የ5500 ዘመን መታሰቢያ ናቸው ተጠቅልለው ብለን እንድንመልስ ሊቃውንተ ቤተክርስቲያን ይነግሩናል። ቤተክርስቲያን ታስተምራለች ማለት ነው። በዚህ ልክ እንግዲህ እነዚህ በማስታወሻነት የምናያቸው ቀናት በማጣራቸው ጥያቄውን ቅድም ያለውን ጥያቄ ሊያስነሳ ቢችልም በእነዚህ ዕለታት የሚታሰበው በደልና የበደሉ ውጤት ግን የ5500 ዘመን ስለሆነ በአንዴ ለምን ሽግግር ተደረገ የሚያስብል ጉዳይ እንደሌለው እናረጋግጥበታለን ማለት ነው። ነገር ግን ይህም ሆኖ ጥያቄውን በአዎንታዊ እንመልከተው እንኳ ካልን በመከራና በደስታ መፈራረቅ ጊዜ በመካከላቸው ላይ ሌላ የእፎይታ ጊዜ እንደሌለ ማሳያ ነው። ይህ ማለት ዛሬ የታመመ ነገ የመዳን ቀኑ ከሆነ በዛሬና በነገ መካከል ሌላ ዛሬም ሆነ ነገ እንደሌለ እንረዳለን ማለት ነው። በመከራ መታሰቢያ ዕለታቱና በትንሣኤ ክርስቶስ መካከል ሌላ አፈራራቂ ጊዜ አለመኖሩ ተፈጥሯዊ መሆኑንም እንረዳበታለን። በሌላ አገላለጽ ፈጣሪ ዓለማት እግዚአብሔር የሚሰራውን ሁሉ በጊዜ የሚሰራ መሆኑንም
እንገነዘብበታለን። በ5500 ዘመን ሰው በስቃይ በመከራ ውስጥ ነበረ። ይህንኑ ደግሞ በብዙ ማስታመም አይደለም ሊያስታግስ የሚችለው። ይህንኑ የ5500 ዘመን መከራና ፍዳ በደቂቃዎች ወይም በዕለት ሊገፋው ሊያስወግደው ችሏል ማለት ነው። ይሄ በጊዜው ጊዜ እግዚአብሔር ስራውን የሚሰራ ዛሬ መስራት ያለበት ትናንት መስራት የነበረበትን ዛሬ መስራት ያለበትን ነገ ሊሰራ የማይችል ሁሉንም በጊዜው የሚያከናውን ለዚህ ክዋኔው ደግሞ ለምን ተብሎ ሊጠየቅ የማይችል ፈጣሪ ዓለማት እግዚአብሔር መኖሩን የምናረጋግጥበት ማረጋገጫችን ነው ማለት ነው። ስለዚህ ጠቢቡ ሰሎሞን ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ብሎ በመክብብ 3:1 ላይ የተነገረው ቃል ማረጋገጫችን ሆኖ ያገለግላል ማለት ነው። ሌላኛው እንግዲህ በዓለ ሃምሳን ማሳለፍ ያለብን በምን መልክ ነው የሚል ጥያቄ አለ። እንግዲህ በዓለ ሃምሳ ዓርብ የለም፣ ሮብ የለም። ሁሉም ነገር በመብላት በመጠጣት የሚከበር መሆኑ ይታወቃል። ይሄ በራሱ ታሪክ ያለው ነው። ለምንድን ነው ሮብ የሚበላው፣ ለምንድን ነው ዓርብ የሚበላው የሚል መጠይቅ ሊኖር ይችል ይሆናል። ይሄ በበዓለ ሃምሳ አይሰራም። በዚህ ጥምቀት፣ ልደት፣ ሮብ ዓርብ በሚውሉበት ጊዜና በበዓለ ሃምሳ ጊዜ ሮብና ዓርብ የሚባሉ አጽዋማት ወይም ጾመ ድኅነት የተባለው ጾም እንደማይታሰር ሊቃውንት ቤተክርስቲያን በፍትሐ ነገሥት አስቀምጠዋል። በአንቀጸ ጾም ላይ ማለት ነው። አንቀጽ 15ን መመልከት በቂ ይሆናል ማለት ነው። በዚህ ልክ ይሁን እንጂ በዓለ ሃምሳ ሁሉም ዕለታት የሚበሉበት የሚጠጡበት ይሁን እንጂ አበላሉ አጠጣጡ አጠቃላይ ግን የነበረውን ስናስበው የሰነበት ነው። በሰሙነ ሕማማት ስናስብ የነበረውን መንፈሳዊ ሕይወት ሁሉ ገፎ የሚጥል ግን መሆን መቻል የለበትም። ትናንት እስከ 12 ሰዓት ይጾም የነበረ ሰው ዛሬ እስከ 12 ሰዓት መብላት አለበት ማለት አይደለም። ተውላጡ ስላልሆነ ማለት ነው። ይሄ ተውላጥ አይደለም። ትናንትና አትበላም ነበረ ዛሬ ግን ትበላለህ ሲባል ሁሉም በልክ ነው። ሁሉም ነገር መብላትም መጠጣትም በልክ ነው። መደሰትም በልክ ነው። ክርስቲያናዊ ደስታ አለ፣ መንፈሳዊ ደስታ አለ፣ መንፈሳዊ ሐሴት አለ። በዚያ ልክ እንጂ አብዝቶ በመብላት አብዝቶ በመጠጣት እንዲሁም ደግሞ ለያዝ እንደው በማስቸገር እና በልዩ ልዩ ስጋዊ ፍላጎቶች በታጀበ ሁኔታ እንድናሳልፈው የተፈቀደ ጊዜ ግን አይደለም ማለት ነው። ልናስብ የሚገባው በበዓለ ሃምሳ ዓመተ ፍዳን ዓመተ ኩነኔን አሳልፈ ዓመተ ምሕረትን የተካህልን እግዚአብሔር ሆይ ክብር ላንተ ይሁን ብለን በማሰብ ብለን በመመስከር እግዚአብሔር ያደረገልንን አጠቃላይ ሁኔታ ትዝ እያለን እስከ ቀራንዮ የሆነውን የማዳን ስራ እየተመለከትን ልናከብረው የሚገባ እንጂ እንዲሁ በመደዴ የሚሆን አይደለም። እንደምናየው እንደምናስተውለው በዚህ በዐቢይ ጾም ላይ ከወጣት እስከ ሽማግሌ ከሽማግሌ እስከ ሕፃናት ድረስ ወደ ቤተ ክርስቲያን ይገሰግሳሉ። ክርስቲያን ክርስትናውን የሚያሳይበት ጊዜ ያ ጊዜ መሆኑ ግልጽና የሚታወቅ ነው። ነገር ግን እውነቱ መቼም ክርስቲያን ክርስትናውን ማሳየት መቻል አለበት። መቼም ቢሆን ማለት ነው። ስንበላም በስርዓት ነው፣ ስንጠጣም በስርዓት ነው፣ ስንጾም በስርዓት ነው። በተጻፈ ሕግ የተገደብን መሆናችንን ሳንረሳ መሆን መቻል ይገባዋል። አሁን የምናየው ዐቢይ ጾም ላይ የተዘጉ መጠጥ ቤቶች ጭምር ተከፍተው የተለየ ዳንኪራ እየተመታ ልዩ የሆነ እንደው ድምፀ ምን እንበለው እየተሰማ ከተማ እየታወቀ
የታመሙ እረፍት አጥተው፣ የደከሙ እረፍት አጥተው በዚህ ልክ ነው በዓል እያከበር ነው እየተባለ ያለው። ይሄ ብቻ አይደለም። እንግዲህ በዓለ ሃምሳ መከበር የሚገባው ነዳያንን ያጡ የነጡ ወገኖችን የስጋ ወገኖቻችንም ሊሆኑ ይችላሉ። በዝምድና ባይዘመዱንም ማንም ከስጋ ውጭ አይደለም። ሰው ሰው በመሆኑ ለሁሉም ሰው ነው ማለት ነው። ሰው የሆነ ሁሉ ለሰው ሰው ነው። ስለዚህ እኔ በምደሰት ሰዓት የሚያዝኑ አይኖሩም ሊኖሩም አይገባም ብለን የምናስብበት ሰዓት ነው። ሐዋርያው እንዳለ ከሚያለቅሱ ጋር አልቅሱ፣ ከሚያዝኑ ጋር እዘኑ የሚል ቅድስት ቤተክርስቲያን የምታስተምረው መነሻዋ ሐዋርያው ቅዱስ ጳውሎስ የሆነለት አስተምሮ አለን ማለት ነው። ከሚያዝኑ ጋር እዘኑ፣ ከሚያለቅሱም ጋር አልቅሱ፣ ከሚደሰቱም ጋር ተደሰቱ ሲል ሐዋርያው ቅዱስ ጳውሎስ ጊዜ ለይቶ ሳይሆን መቼም መች በክርስትና ሕይወት ሊንጸባረቅ የሚገባ እውነት እና ሕይወት መሆኑን ማስተማሩ ነበረ። አሁን የምንመለከተው ግን በዓል ማለት ለፌሽታ፣ በዓል ማለት ለድልቂያ፣ በዓል ማለት እንደው ማን ከማን ያንሳል መባባያ፣ በዓል ማለት ከስጋ ወገን ተሰውረ ለራስ ይላል ብለ የምትፈነድቅበት አይነት ሆኖ እንመለከታለን። ጎረቤትህ ቆሎ ያጣያለ አንተ ግን ፍሪዳ ጥለህ ልዩ ካምፓየር ፈጥረህ የተለየ በስጋዊ ደስታ የምትወርቅበት ሲሆን አጠገብ ያለው ድሃ እንደሚታዘብህ ማወቅ፣ መረዳት፣ መገንዘብ ያስፈልጋል። መድኃኔዓለም ክርስቶስም በዳግም ምጽአቱ ሁላችንን በሚያስነሳን ዕለት የሚጠይቀው ጥያቄ ከዚህ ጋር የተያያዘ መሆኑ ለሁሉም ግልጽ ነው። ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታሰር አስፈታችሁኛል የሚል መጠይቅ የሚል ሐሳብ የሚል ድምዳሜ ያለው ነው። እነዚህ ቃላት ናቸው የፍርድ ፍጻሜ ቃላት የሚባሉት። ዓለም የሚጠቀለለው በዚህ ቃል ደረጃ ነው። በዓለም ፍጻሜ የሚነበረው መጽሐፈ ዕዳችንም ሆነ መጽሐፈ ፍዳችን፣ መጽሐፈ ሕይወታችንም ሆነ መጽሐፈ ሐሴታችን ይሄ ነው ማለት ነው። ስለዚህ መብላታችን ከሰው ጋር መጠጣታችን ከአጣ ጋር እንዲሆን ሲያስተምረን ነው። ያኔ እንዲህ የሚል መልስ እንዳለ እንገነዘባለን። መቼ አብልተን መቼ አጠጥተን የሚል መቼ አይተን ተመልክተን የሚል የትህትና ቃል ከቅዱሳኑ እንዲሁም ደግሞ ዛሬ ባለው ሕይወት በምንመለከተው ሕይወት ኖረው ካለፉ ሰዎች ደግሞ መቼ አይተን እንዲያል አላበላን አላጠጣን የሚል ምላሽ እንዳለና በመጨረሻ ጌታችን መድኃኒታችን የሚመልሰው መልስ ግን ያኔ ከደጃችሁ የነበሩ አጣን አብሉን፣ ጠማን አጠጡን፣ ተራቆትን አልብሱን ይሉ የነበሩ ነዳያን ማለት እኔ ነኝ ብሎ በነዳያን ራሱን ቆጥሮ መልስ የሚሰጥበትን ሁነት ስንመለከት ዛሬ ላይ በበዓላችንም ይሁን በሌላ ጊዜያችን ያለው ሰው ሁሉ ሲሰጥ፣ ሲያበላ፣ ሲመግብ እግዚአብሔርን መመገቡ፣ እግዚአብሔርን ማልበሱ፣ እግዚአብሔርን ማጠጣቱ፣ እግዚአብሔርን መጠየቁ፣ እግዚአብሔርን መጎብኘቱ፣ እግዚአብሔርን ማስፈታቱ መሆኑን ማረጋገጫ ቃል ነው ማለት ነው። ይሄ ከሆነ በሰሙነ ሕማማት መሆን ያለበት በበዓለ ሃምሳ መሆን ያለበት ምንድን ነው ብለን ስንል ካጡ ከነጡ ጋር መዋል፣ ከተቸገሩ ጋር መተባበር የሚል መልእክት ይኖረናል ማለት ነው። ምናልባት ደስታ አይደለም ብለው ከመጠን በላይ ለሚፈነድቁ ደግሞ ሐዋርያው ቅዱስ ጴጥሮስ እንዲህ ሲል የተናገረውን ቃል እንዲያስታውሱ እንመክራቸዋለን ማለት ነው። ምክሩ የቅድስት ቤተክርስቲያናችን ነው። ምንድነው የሚለው? በመጠን ኑሩ፣ ንቁም፣ ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ
በዙሪያችሁ ይዞራልና የሚል ቃል ነው የምናስተውለው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ መመልከት ይቻላል ማለት ነው። እዚህ ጋር እንደምናስተውለው በመጠን ኑሩ ነው። በዚህ ጊዜ አላለም። በዚህ ጊዜ በመጠን ኑሩ፣ በዚህ ጊዜ ደግሞ በመጠን አትኑሩ የሚል ቃል የለም። ለየትኛውም ጊዜ አኗኗራችን በመጠን እንዲሆን ፍጹም የሆነ ቃል ነው ማለት ነው። በጾማችን ጊዜ በመጠን እንደቆየ ነው ሁሉ በፍስካችንም ጊዜ በመጠን መሆን እንዳለብን ያሳያል። ይሄ መጠን ልኬት ነው። ልኬቱ የምንድን ነው ካልን የመጠጥም፣ የመብልም፣ የንግግርም፣ የህይወትም የሁሉም ነገር ልኬት ነው። ስለዚህ በመጠን መኖር ክርስቲያናዊ ህይወት ነው። ከዚህ ስንዘል ግን በመጠን እንዳንኖር የሚያተጋን ዲያብሎስ በዙሪያችን እንደሚዞር እንደሚያገሳ አንበሳ ይዞራል ተብሎ የተቀመጠበት ሁኔታ ስላለ ይህንን ማስተዋል ጥሩ ነው። ይህን መሰረት ባደረገ ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ እንደዚህ ሲል ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ አንተ ግን ይልና ነገርን ሁሉ በልክ አድርግ ይለዋል። አንተ ግን ነገርን ሁሉ በልክ አድርግ። ነገርን የሚለው ነገር ምንን ይገልጻል ካልን ምግብን አይገልጽም ማለት አንችልም። መጠጥን አይገልጽም ማለት አንችልም። ደስታን አይገልጽም ማለት አንችልም። ሐዘንን አይገልጽም ማለት አንችልም። ነገርን ሁሉ የሚለው ሰው ለሚያደርገው ነገር ሁሉ ልክ፣ መጠን፣ ወሰን፣ ድንበር ያለው እንዲያደርግ። በሕገ ተፈጥሮም ቢሆን የሰው ልጅ ድንበር ያለው እንዲሁ አይደለም። ድንበር አለው። ለመመገቡ ድንበር አለው። ለመጠጣቱ ድንበር አለው። ለመናገሩ ድንበር አለው። ለእንቅስቃሴው ድንበር አለው። ለምሳሌ ድንበሩን ሲያልፍ ምን እንደሚሆን ይታወቃል። ድንበሩን ሲያልፍ ምን እንደሚሆን ይታወቃል። ለምሳሌ ከመጠን በላይ የበላ ሰው ድንበሩን ስላለፈ ምን እንደሚያዝ ምን እንደሚሆን ግልጽ ነው። ከመጠኑ ያለፈ መጠጥ የጠጣ ሰው ከመጠኑ ሲያልፍ ሰውነት የሚለውን ነገር እንደሚረሳ፣ ልብሱን እንደሚቀድ፣ እንደሚወድቅ፣ እንደሚነሳ፣ ለያዥ ለደጋፊ እንደሚያስቸግር፣ ማንነቱን እንደሚለውጥ የታወቀ ነገር ነው። በንግግርም ጊዜ ተመሳሳይ ነው። ስለዚህ በማንኛውም ህይወቱ የሰው ልጅ ልክ መጠን አለው። ስለዚህ በዓል ነው በሚል ስሜት ከመጠን ያለፈ መጠጥ፣ ከመጠን ያለፈ መብል እየተመገቡ ራስን ማስጨነቅ፣ ሌላውንም መጉዳት አስፈላጊ እንዳልሆነ ቅድስት ቤተክርስቲያን ትመክራለች፣ ትመሰክራለች፣ ልጆቿን ታስጠነቅቃለች።